አደይ የልጆችሽ ስም በእንባሽ ውስጥ ተጽፏል። 5 ልጆችሽን በጦርነት እሳት ሁሉም ተበልተዋል። የትዳር አጋርሽ በረሃ ላይ ቀርቷል። ዛሬ እርጅና ተጭኖሽ ምርኩዝ ተደግፈሽ በር ሚዘጋጣሽ ቀባሪ እንኳን ነሳሽ። ከተራራው ማዶ ድምፅሽ ያቃጭላል። የእናትነት ነፍስሽ ማረፊያ በማጣት ሰርክ ይባዝናል። ትንሽ ቢተርፍ እንኳን ጎረቤት ቀባሪ ሊጨርሷቸው ነው እነዛ መሰሪ። አደይ ልጆችሽ አለቁ፣ ባልሽም ተሰዋ። መቼ ደረስኩልሽ ከርቀት እያየው እላለው እንጅዋ። አደይ ዋይ ዋይ፣ የተቆለፈ ቤት ሞልቷል እኮ ትግራይ፣ የተሰበረ ልብ ሞልቷል እኮ ትግራይ። አደይ ዋይ ዋይ፣ ምን አጥፍተሽ ይሆን እግዚአብሔርስ ዝም ያለው? የእምባሽ ወንዝ ሲሞላ ከርቀት የሚያየው። ጽዮን አማላጇ ምን ነው ዝም አልሽሳ? የትግራይ እናት ስላፍታም አትረሳ። ስርዓትን ለመጣል ትግል ቢሆን እንኳን የእምባሽ ወንዝ መስዋዕት ይሆናል። ግን ስልጣን ከኛ ወዲያ ብሎ ለሚታገል ከሱ ጋር ምን ብለን እናብር? የስልጣኔ ጽንስ አክሱም ተጸንሶ ሀገርን ሲሰራ የዓለም ቁንጮ ነበር የመንግስታት አውራ። ታዲያ ኢትዮጵያን ከሰራ ካነጸ በዘመን ወዴት ነው የሚለየው? የት ነው የሚገነጠል? ስርዓት ለመቀየር አቅሙ ስላልቻለ ትግራይን እንገንጥል ይላል እየዋለ። አወይ ፍረጃ አክሱም ጉድ አብቅሏል ማፀን። ትግራይ ከኢትዮጵያ ሌላ ካለ መሆን እንዴትስ ይቻላል? ይህን ሐሳብ ይዞ በኩራት ሲያወራ ነፃነት አይመጣም፣ ይዘንባል መከራ። በቃ የእምባ ዘመን ይብቃ፣ ይብቃ፣ የሞት ዘመን ይብቃ፣ ይብቃ፣ ይብቃ። ለትግራይ እናቶች ሁሉም ነገር ይብቃ። ስቃይ ነው የሞላው፣ አላየንም ደስታ።